ሰላም እንዴት ናችሁ? ከተለያዩ ትምህርት ቤቶች የወጡ 70 የማትስ ሞዴል ኤግዛም ጥያቄዎች ሰራላችኋለሁ። እስከ መጨረሻው ድረስ እንደተከታተሉ ወደ ጥያቄው። አንደኛ what is the solution set of 2 times absolute value of x minus 4 plus 6 is equal to 10 ነው። የx ቫልዩ እንፈልጋለን። ስለዚህ ለመስራት 2 absolute value of x minus 4 is equal to እና 10 minus 6 እናደርገዋለን። 6 ወደ ሲሄድ ማይነስ ይሆናል ማለት ነው። ከዚያ ማለት 2 absolute value of x minus 4 is equals to ይሄን ስንቀንሰው 4 ይሆናል። ከዚያው ኦቨር 2 ታካፍላላችሁ። absolute value of ይሄ ይጣፋና absolute value of x minus 4 is equals to 4 over 2 ማለት ደግሞ 2 ይሆናል። ይሄ ማለት ደግሞ x minus 4 is equals to 2 or x minus 4 is equals to negative 2 ማለት ነው። ሁለት ሶሉሽን ነው የሚኖረው። ይሄ ፖዚቲቭ ስለሆነ ሁለት መልስ ይኖረዋል ማለት ነው። x is equals to 2 plus 4 x is equals to 6 ማለት ነው። ይሄኛው ደግሞ x is equals to negative 2 plus 4 ይሆናል። ወደዛ ሲሄድ 4 x is equals to 2 ፖዚቲቭ ይሆናል ማለት ነው። ስለዚህ መልሱ 2 እና 6 ይሆናል ማለት ነው። አንሰር ኤ ይሆናል የመጀመሪያው። ሁለተኛ ደግሞ the simplified form of this ነው የሚለው። መጀመሪያ ብራኬቱን ነው የምንሰራው። ስለዚህ ምን ይሆናል 3 over 5 plus 4 over 9 ታይምስ ማለት ነው የብራኬቱ 1 over 5 ሲካፈል ወደ ማባዛት እንቀይረዋለን። ይሄን ሪስፕሮካል አድርገን ማለት ነው 5 over 2 እናደርገዋለን። ከዛ እዚህ ጋር ይሄ ይጣፋል 3 over 5 plus 4 over 9 ታይምስ እዚህ ጋር 1 over 2 ነው የቀረች 1 over 2። ስለዚህ ማባዛቱ ይቀድማል አሁን ደግሞ። ስለዚህ by 2 1 by 2 2 ማለት ነው። ከዛ 3 over 5 plus 2 over 9 ይሆናል ማለት ነው። ከዛ ክሪስ ክሮስ እናደርገው 3 times 9 27 ይሆናል plus 5 times 2 10 ከዛ 5 times 9 ደግሞ 45 የላይኛውን ስንደምረው 37 ይሆናል። 37 over 45 ይሆንልናል ማለት ነው። ይሄ ደግሞ አይቃለልም አንሰር ኤ ይሆናል የኛው። ሶስተኛ ደግሞ if one of the following absolute value equation has no solution absolute value of x is equals to a ቢሆን a ፖዚቲቭ ከሆነ ሁለት ሶሉሽን ይኖረዋል። ይሄ ደግሞ ለዛም 0 ወይም ኔጌቲቭ ከሆነ ኖ ሶሉሽን ነው የሚሆነው፣ መልስ አይኖረው ማለት ነው። ይሄ ደግሞ ራሷ 0 ከሆነች አንድ መልስ ይኖረዋል ማለት ነው። one of the following absolute value equation has no solution ነው የሚለው። እዚህ ጋር ይሄን ኦቨር ኔጌቲቭ 3 እናደርገውና absolute value of x plus 6 is equals to negative 9 over negative 3 ማለት ነው። ስለዚህ absolute value የሆነ ነገር እዚህ ጋር ፖዚቲቭ ቁጥር ነው። ፖዚቲቭ ቁጥር ከሆነ ሁለት ሶሉሽን ነው የሚኖረው ማለት ነው። ይሄኛው ደግሞ absolute value of 2x minus 4 ከዛ እዚህ ጋር plus 6 ይሆናል። ይሄ ወደዛ ሄድና ኔጌቲቭ 10 plus 6 ደግሞ ይሄ absolute value ነው። ኔጌቲቭ 10 plus 6 ደግሞ ኔጌቲቭ 4 ማለት ነው። ስለዚህ እዚህ ጋር absolute value ወጥቶ ኔጌቲቭ ስለማይሆን ኖ ሶሉሽን ይሆናል ማለት ነው። ይሄኛው ደግሞ absolute value of x minus 4 is equals to ወደዛ ሲሄድ ኔጌቲቭ 10 plus 10 ማለት ነው። ይሄ ማለት ደግሞ 0 ማለት ነው። 0 ይሆናል ማለት ነው። 0 ማለት ነው። ይሄ ደግሞ ዋን ሶሉሽን ይኖረዋል። ይሄኛው ደግሞ የፖዚቲቭ ስለሆነ ሁለት ሶሉሽን ይኖረዋል። ስለዚህ መልሱ ዲ ነው የሚሆነው ማለት ነው። አራተኛ ሶስተኛ ላይ ነን። አራተኛ the sum of the first 201 consecutive odd natural numbers is blank
ይሄ የሚለው ከመጀመሪያው ዘ ሰም ኦፍ ዘ ፈርስት 201 ኮንስቲቲዩቲቭ ኦድ ናቹራል ነምበርስ ከአንድ ጀምሮ ብዛታቸው 201 የሆኑ ኦድ ቁጥሮች ኮንስቲቲዩቲቭ ተከታታይ ደግሞ መሆን አለባቸው። ስለዚህ ይሄን ለመደመር የሆነ ትሪክ እንጠቀማለን ማለት ነው። ለምሳሌ 1 + 3 4 ነው። እነዚህ ዘ ሰም ኦፍ ዘ ፈርስት 2 ኦድ ናቹራል ነምበርስ ናቸው። ሌላ ደግሞ 3 ቢሆኑ 1 + 3 + 5 ይሄኛው ደግሞ 9 ማለት ነው ስንደምራቸው። ሌላ ደግሞ 4 ቢሆኑ 1 + 3 + 5 + 7 ይሄ ደግሞ 16 ይሆናል። 5 ቢሆኑ ደግሞ ብዛታቸው 1 + 3 + 5 + 7 ቀጥሎ ያለው ኦድ 9 ነው 25። እዚህ ጋር እንደምታዩት 2 ሲሆኑ 4 ብዛታቸው 3 ሲሆን ደግሞ 9 ብዛታቸው 4 ሲሆን 16 ብዛታቸው ደግሞ 5 ሲሆን 25። ስለዚህ ኤን ስኩዌር ማለት እንችላለን ማለት ነው። ኤን ስኩዌር። ስለዚህ ከ1 እስከ 201 የሆኑ ቁጥሮችን ለመደመር 201 ስኩዌር ማድረግ እንችላለን ማለት ነው። 201 ስኩዌር ስናደርገው ደግሞ 201 ሲባዛ በ201 ማለት ነው። ከዛ 201 ስኩዌር ማለት 201 ሲባዛ በ201 ማለት ነው። ከዛ ይሄኛው 40401 ይመጣል። መልሱ ላይ ግን የለም። ስለዚህ ትክክለኛው መልስ ይሄ ነው ማለት ነው። which one of the following fraction is between -6 and -5 በእነዚህ ቁጥሮች መካከል የሚገኘው የትኛው ነው ማለት ነው። ይሄን በቀላሉ ለማካፈል ሁለቱንም የላይኛውንም የታችኛውንም በሁለት ስናበዛው የላይኛው -54/10 ይሆናል። በ10 ማካፈል ቀላል ነው። ደግሞ ይሄ -5.4 ይሆናል ማለት ነው። ስለዚህ ይሄ በእነዚህ መካከል ይገኛል በ-6 እና በ-5። ይሄኛው ደግሞ ማለት በሁለት ስናበዛው የታችኛውንም የላይኛውንም -68/5 ማለት ነው። አይ ሚን 10 ማለት ነው። ስለዚህ ማለት ደግሞ -6.8 ማለት ነው። ይሄ ደግሞ በ-6 እና በ-7 መካከል ነው የሚገኘው። ይሄኛው -42/10 ይሆናል። ሁለቱንም በሁለት ስናበዛው እዚህ ጋር ማለት ነው። ይሄ ደግሞ -4.2 ማለት ነው። ይሄኛው ደግሞ በ-4 እና በ-5 መካከል ነው። ይሄኛው ፖዚቲቭ ቁጥር ስለሆነ አይሆንም። ስለዚህ አንሰር ኤ ነው የሚሆነው ማለት ነው። -4 and 5/6 in mixed fraction form is ብላንክ ነው የሚለው። ይሄኛውን ኔጌቲቭን ትተውና 6 times 4 + 5/9 ከዛ ኔጌቲቭ ማስቀመጡ 24 + 5 -29/9 ይሆናል ማለት ነው። ኦቨር ይሄኛውን ለመስራት 6 times 4 ኔጌቲቭን እዚህ ጋር ታስቀምጡና 6 times 4 + 5/6 ማለት ነው። ከዛ ኔጌቲቭ 6 times 4 24 + 5 29 ማለት ነው። 29/6 ስለዚህ -29/6 የሚል ምርጫ የለም። ስለዚህ እዚህ ጋር ኔጌቲቭ እናደርግና ሲ ነው ይሆናል ማለት ነው። one of the following fraction can be represented on a number line the left side of the other number left side ማለት smaller number ማለት ነው። በሌላ አባባል smallest number ከዚህ ሁሉ የትኛው ነው ማለት ነው። ይሄ ፖዚቲቭ ስለሆነ እንተዋለን፣ ሌሎችን እናወዳድራለን ማለት ነው። እነዚህ ሁለቱን ለማወዳደር ይሄንን በዚህ እናበዛዋለን ክሪስ ክሮስ አድርገን ማለት ነው። -3 times 4 -12 ማለት ነው። ከዛ ደግሞ ይሄን 5 በዚህ ስናበዛው እንደዚህ ክሪስ ክሮስ አድርገን ይሄኛው ስንት ይሆናል? -45 ስለዚህ ይሄኛው ይበልጣል ማለት ነው። -12 ከ-45 ይበልጣል። ያ ማለት ይሄኛው ትልቅ ቁጥር ነው ማለት ነው። ስለዚህ ትንሹ ቁጥር ከሁለቱ ሲ ነው። ከዚህ ይሄን ትንሽ ቁጥር ደግሞ ከዚህኛው ጋር እናወዳድረዋለን። ይሄኛውን ደግሞ ከዚህ ጋር ክሪስ ክሮስ እናደርጋለን ማለት ነው። -9 times 2 -18 ማለት ነው። 4 times -3 ደግሞ -12 ማለት ነው።
ይሄኛው ደግሞ ያንሳል። አሁን ኔጌቲቭ 18 ከኔጌቲቭ 12 ያንሳል ማለት ይሄ ቁጥር ከዚህ ቁጥር ያንሳል ማለት ነው። ስለዚህ መልሱ ሲ ይሆናል ማለት ነው። ሲ ከሁሉም ስሞል ነምበር ነው ማለት ነው። የዘጠነኛው ኤክስ 5 ተሰጥቷል፣ ዋይ ደግሞ 3 ተሰጥቷል። ከዛ እነዚህን ሶልቭ እናደርጋለን ማለት ነው። 2 ታይምስ አብሶሉት ቫልዩ ኦፍ 2 ታይምስ 5 ማለት ነው ማይነስ 3 ታይምስ የኤክስ ዋጋ 5 ነው ማይነስ ዋይ ደግሞ 3 ነው ኦቨር 2 ታይምስ 5 ማይነስ 3 ታይምስ 3 ማለት ነው። ከዛ ይሄኛው አብሶሉት ቫልዩ ኦፍ 10 ማለት ነው ማይነስ ይሄኛው ደግሞ 15 ሲቀነስ 3 ማለት ነው ኦቨር 10 ማይነስ 9 ማለት ነው። ከዛ ይሄኛው ሲወጣ አብሶሉት ቫልዩ 10 ነው ይወጣል። ይሄኛው 15 ሲቀነስ 3 12 ማለት ነው ሲወጣ 12 ነው ኦቨር 10 ማይነስ 9 1 ማለት ነው። 1 ደግሞ ሲወጣ 1 ነው። ከዛ 10 ሲቀነስ 12 ኔጌቲቭ 2 ኦቨር 1 ኔጌቲቭ 2 ይሆናል ማለት ነው። ስለዚህ አንሰር ቢ ይሆናል ደግሞ ማለት ነው። ቻኖ ዘ ፎሎዊንግ ስቴትመንት ኢዝ ትሩ ነው የሚለው ይሄኛው ኤ 5 ኦቨር 3 ሆኖ ይወጣል። 5 ኦቨር 3 ግሬተር ዛን 3 ኦቨር 2 ነው የሚለው ክሪስ ክሮስ እናደርገው 10 ይሆናል። ይሄኛው ደግሞ 3 ታይምስ 3 9 ስለዚህ 10 ከ9 ይበልጣል። ይሄም ከዚህ ይበልጣል ማለት ነው። 5 ኦቨር 3 ግሬተር ዛን 3 ኦቨር 2 ይሆናል ማለት ነው። ይሄ ትክክል ነው። ሌሎቹ ደግሞ ትክክል እንዳኖሩ እንሰራለን ማለት ነው። ይሄ ደግሞ 2 ታይምስ 4 16 ማለት ነው። 16 ፕላስ 1 70 ኦቨር 2 ማለት ነው። ይሄኛውም ሲወጣ አብሶሉት ቫልዩ ሲወጣ 17 ኦቨር 2 ኦኬ፣ ይሄም ትክክል ነው። ይሄ ደግሞ 2 ታይምስ 4 2 ታይምስ 4 8 8 ፕላስ 1 9 ኦቨር 2 ከዛ ኔጌቲቭ ስላለ ኔጌቲቭ 9 ኦቨር 2 ጋር እኩል ነው ማለት። ስለዚህ ሶስቱም እኩል ናቸው። አንሰር ዲ ይሆናል። which one of the following is true about division of rational number? rational number always commutative under division ኦኬ ትሩ የሆነው ነው የሚለው ኦኬ ይሄኛው ፎልስ ነው። ሁለት ራሽናል ነምበር ነው። ለምሳሌ 6 ሲካፈል ለ2 ኮመታቲቭ ማለት መቃየር ማለት ነው እና 2 ሲካፈል ዲፈረንት ፍሮም 2 ሲካፈል ለ6 ይለያያሉ ማለት ነው። 6 ሲካፈል ለ2 እና 2 ሲካፈል ለ6 ይለያያሉ ሲቀያየሩ ማለት ነው። ስለዚህ ኮመታቲቭ አይሆንም። አዲሽን እና መልቲፕሊኬሽን ነው ኮመታቲቭ የሚሆኑት። ራሽናል ነምበር ኦልዌይስ ክሎዝድ አንደር ዲቪዥን ማለት ደግሞ ሁሌ ራሽናል ነምበር ስናካፍለው ራሽናል ነምበር እናገኛለን ማለት ነው። ለምሳሌ 3 ራሽናል ነምበር ነው፣ 0ም ራሽናል ነምበር ነው። 3 ሲካፈል ለ0 ግን ራሽናል ነምበር አናገኝም፣ አንዲፋይንድ ነው ማለት ነው። ይሄም መልስ አይሆንም። ዲቪዥን ባይ 0 is impossible for the set of rational number። ቁጥር ለ0 ማካፈል አንችልም፣ አንዲፋይንድ ነው የሚሆነው። ስለዚህ ይሄ ትክክል ነው። ራሽናል ነምበርስ always associative under division። ይሄ ደግሞ associative ማለት 3 ኤቢሲ የተባሉ ቁጥሮች ቢኖሩ ኤ ሲካፈል ለቢ ሲካፈል ለሲ መጀመሪያ ሁለቱን ሰርተን ለምሳሌ ኤ ሲካፈል ለቢ ሲካፈል ለሲ እና ኤ ሲካፈል ቢ ሲካፈል ለሲ አንድ ነው የሚል ግን እንደዚህ አይሆንም። ስለዚህ ይሄ ፎልስ ነው ማለት ነው። ይሄ የሚሆነው በመደመርና በማባዛት ነው። ስለዚህ ይሄም ፎልስ ነው። አሶሺዬቲቭ ዲቪዥን ላይ አይሰራም። አዲሽን እና መልቲፕሊኬሽን ላይ ነው የሚሰራው። እነዚህ እኩል አይሆኑም፣ ኖት ኢኳል ናቸው። ኖት ኢኳል ነው የሚሆኑት ማለት ነው። ስለዚህ መልሱ ሲ ነው፣ ይሄ ትክክለኛው። 12ኛው which of the following statement is true in the set of numbers? 12 over 3 an element of natural number። 12 over 3 ማለት 4 ማለት 4 ደግሞ ናቹራል ነምበር አባል ነው። ይሄ ትክክል ነው። 0.3 is an element of rational number። ይሄኛውም ራሽናል ነምበር ነው 3 over 10 ማለት ነው። -6 an element of negative integer ማለት ነው። ይሄም ትክክል ነው። ስለዚህ ኦል ነው ማለት ነው። the sum of two rational number is 7 if one of the number is 2 over 5 what is the other number ነው የሚለው። ይሄ ማለት አንደኛውን x ምንለው x plus
2/5 is equals to 7 ማለት ነው። ከዛ x ማለት 7 minus 2/5 ከዛ ክሪስ ክሮስ እናደርጋለን። x is equals to 7 times 5 35 minus 1 times 2/5 ማለት ነው። 35 minus 2 33 ይሆናል። 33/5 ይሆናል ማለት ነው። ስለዚህ አንሰር ኤ ይሆናል ይላል። 14 which of the following statement is true about the set of numbers natural number whole number እና integer ማለት ኔጌቲቭ ኢንቲጀር is a subset of ፖዚቲቭ ኢንቲጀር ይሄኛው ኔጌቲቭ በፖዚቲቭ ውስጥ አይገኝም። ይሄ መልስ አይሆንም ማለት ነው። ትሩ የሆነው ነው የሚለው ሆል ነምበር በናቹራል ነምበር ውስጥ ይገኛል ማለት ነው። ይሄ አይገኝም። ዜሮ ለምሳሌ ናቹራል ነምበር ውስጥ የለችም ማለት ነው። ናቹራል ነምበር is a subset of ኔጌቲቭ ኢንቲጀር ናቹራል ነምበሮች ፖዚቲቭ ስለሆኑ ኔጌቲቭ ውስጥ አይገኙም። ይሄም መልስ አይሆንም። ናቹራል ነምበር is a subset of ፖዚቲቭ ኢንቲጀር ናቹራል ነምበር እና ፖዚቲቭ ኢንቲጀር አንድ ናቸው። ስለዚህ ይሄ ናቹራል ነምበር በፖዚቲቭ ኢንቲጀር ውስጥ ይገኛል ማለት ነው። ሁለታቸውም ከአንድ ነው የሚጀምረው። ስለዚህ አንሰር ዲ ይሆናል ማለት ነው። ይሄ 15 what number should be added to -7/9 to so as to get -4/3 ነው የሚለው። ይሄ ማለት ከ-7/9 ላይ ምን ቁጥር ብንደምር ነው ይሄኛው -4/3 የምናገኝ ማለት ነው። ስለዚህ x -7/9 plus x is equals to -4/3 ማለት ነው። ከዛ x is equals to -4/3 የኛው ወደዚህ ሲሄድ ፕላስ ነው የሚሆነው ማለት ነው። ፕላስ 7/9 ከዛ x is equals to የኛውን በ3 ስናበዛው -12/9 ማለት ነው። ታቱን ለማመሳሰል ማለት ነው። 7/9 ከዛ ላይኛውን ብቻ እንደምራለን ማለት ነው። የታችኛው ዘሴም ስለሆነ የኛው ደግሞ -12 ሲደመር 5 -5 ማለት ነው ኦቨር 9 ይሆናል ማለት ነው። ስለዚህ አንሰር ሲ ይሆናል ማለት ነው። ይሄ 16ኛው ደግሞ ይሄን ያክል ዌይት አለ። ከዛ ደግሞ ባዶ የሆኑ ድረም 64/6 ኪሎ ግራም ነው የሚለው። ከዛ የራይሱን ነው የሚጠይቅ ማለት ነው። ስለዚህ ይሄን ነው መቀነስ ማለት ነው፣ እንቀንሳለን ማለት ነው። ኦኬ ፉል የሆነው ይሄ ነው። ይሄኛውን ከዚህኛው እንቀንሳለን ማለት ነው። 234/5 -64/6 ማለት ነው። ይሄኛው በሁለት ይቃለላል 32/3 ማለት ከዚያ ክሪስ ክሮስ ከዚያ 234 በ3 ስናበዛው 12 10 እንዳለ 3 ጊዜ 2 7 ማለት ነው። 702 ሲቀነስ 5 ጊዜ 32 ደግሞ 120 ማለት ነው። የታችኛው 5 ጊዜ 3 15 ከዛ 120 እንቀንሳለን እዚህ ላይ 2 8 ከዛ 582 ይህ ማለት ደግሞ ከዛ ክሪስ ክሮስ እናደርጋለን። ይሄኛውን ስናበዛው 12 10 አንድ አለ 702 ማለት ስለዚህ 702 ማይነስ 5 ጊዜ 32 ደግሞ 160 ማለት ነው ኦቨር 15 ይሆናል ማለት ነው። ይሄን ስናበዛው ከዛ እዚህ ጋር 160 እንቀንሳለን 2 4 ይሆናል። እዚህ ጋር ደግሞ 6 1 5 542 ኦቨር 15 ይሆናል ማለት ነው። ስለዚህ አንሰር ኤ ይሆናል ማለት ነው።
17 ደግሞ የኮርድ ሌንግዙ ያለ ከዚያ ከ26 ቦታ ላይ እኩል ተከፈለ ነው የሚለው። ስለዚህ ማካፈል ነው የምናደርገው ማለት ነው። 143 ኦቨር 2 ዲቫይድ ባይ 26 ማለት ነው። ኦቨር 1 እናደርግና ሪስፕሮካል እናደርገዋል። 143 ኦቨር 2 ታይምስ 1 ኦቨር 26 ማለት ነው። ማለት ደግሞ ከዛ የላይኛውን ስናበዛው 143 ይሆናል። የታችኛው ደግሞ 52 ይሆናል ማለት ነው። ስለዚህ አንሰር ቢ። 18 which one of the following is false? false የሆነው የትኛው? the sum of two negative number is negative። ይሄ ትክክል ነው። ኔጌቲቭ እና ኔጌቲቭ ነው የሚሆነው። the product of an odd number of negative factor is negative። ይህ ማለት ለምሳሌ ኔጌቲቭ 3 ታይምስ ኔጌቲቭ 2 ታይምስ ኔጌቲቭ 1 ማለት ነው። ኔጌቲቭ ታይምስ ኔጌቲቭ ፖዚቲቭ ይሆናል። እንደገና ደግሞ በኔጌቲቭ ስናበዛው ኔጌቲቭ። ስለዚህ ኦድ ብዛታቸው ኦድ ከሆኑ ለምሳሌ 3 ናቸው። ኦድ ከሆኑ ኔጌቲቭ ነው የሚሆነው ማለት ነው። ስለዚህ ይህም ትክክል ነው። if the sign of the dividend and the divisor are different the sign of the quotient is negative። ይህ ትክክል ነው። ፖዚቲቭ ሲካፈል ለኔጌቲቭ ወይም ኔጌቲቭ ሲካፈል ለፖዚቲቭ ኔጌቲቭ ነው የሚሆነው ማለት ነው። the product of an even number of negative factor is negative። ይሄኛው ፎልስ ነው፣ ፖዚቲቭ ነው የሚሆነው። ለምሳሌ ሁለት ኔጌቲቭ ቁጥሮች ኢቨን ስለሚል ብዛታቸው ወይም አራት እናድርገው ኔጌቲቭ ታይምስ ኔጌቲቭ 2 ታይምስ ኔጌቲቭ 2 ታይምስ ኔጌቲቭ 2 ብናደርገው አራት ናቸው። ይሄ ፖዚቲቭ ይሆናል። ይሄ ፖዚቲቭ ከዚያ ፖዚቲቭ ታይምስ ፖዚቲቭ ፖዚቲቭ ይሆናል ማለት ነው። ስለዚህ ፎልስ የሆነው ዲ ነው ማለት ነው። ኦኬ አበራ ዲፖዚትድ ብር 2000 ነው የሚለው። ከዚያ 6 መንዝ ተሰጥቷል። ይሄኛው ደግሞ አማውንት ማለት ነው። ዋት ዘ ሬት ኦፍ ሬት ነው የተጠየቀ ማለት ነው። ከዛ ጊቭን እናወጣለን። ፕሪንሲፓል 2000 ነው። ኢንተረስት ደግሞ መቀነስ ነው። ይሄ አማውንት ስለሆነ 2120 ሲቀነስ 2000 ማለት ነው። ስለዚህ 120 ነው ኢንተረስቱ ማለት ነው። ታይሙ ደግሞ 6 መንዝ ነው የሚለው ለ12 ታካፍላላችሁ። ወደ ኢር መቀየር አለበት። 1/2 ማለት ነው ደግሞ ይሲቃላል። ከዛ ሬት ማለት አይ ኦቨር ፒቲ ታይምስ 100% ማለት ነው። ሬት is equals to አይ 120 አለ ኦቨር ፒ ደግሞ 2000 ሲባዛ ታይም 1/2 ማለት ነው። ሲባዛ 100%። ከዛ 3 0 በ3 0 ይጠፋል እዚህ ጋር። ከዛ 12 ኦቨር ፐርሰንት አለች። ከዛ እዚህ ጋር 2 በ2 ይጣፋል እዚህ ጋር 12% ይሆናል ማለት ነው። 12% አው ቢ ይሆናል። አይኛ ደግሞ ወይዘሮ ሄለን ዲፖዚትድ ብር 4000 in a bank 8% simple interest per annum ነው የሚለው in how many years will per amount be ብር 4960። ስለዚህ ጋር ደግሞ ታይም ነው የምንፈልገው። ፕሪንሲፓሉ 4000 ነው። ፕሪንሲፓል 4000 ተሰጥቷል። ሬት ደግሞ 8% ተሰጥቷል። ከዚህ አማውንት ነው ይሄ። ከዚህ ላይ ስንቀንሰው 4960 ሲቀነስ 4000 ኢንተረስቱ እናገኛለን ማለት ነው። የተሰጠው እዚህ ጋር አማውንት ስለሆነ ይሄ አማውንት ከዚያ ስንቀንሰው 960 ማለት ነው። ከዚያ የታይም ፎርሙላ ምንድነው? ታይም is equals to I over PR ነው ማለት ነው። ታይም is equals to I 960 ማለት ነው ኦቨር P 4000 ታይምስ 8 ኦቨር 100 ማለት ነው። 20 በ20 ይጣፋል። 0 በ0 እዚህ ጋር ይጣፋል። ከዛ T is equals to 96 ኦቨር 4 times 8 32 ማለት ነው። ከዛ ይሄን ስናካፍለው
3 ይመጣል። 3 ይመጣል። ሲ ይሆናል ማለት ነው። ደግሞ 21ኛ there are 36 students in a class and 2 of them are female students. How many students are male ነው የሚጠይቀው። እሺ ፊሜሎቹ 36 ታይምስ 2/3 ማለት ነው። 36 ታይምስ 2/3 ከዛ ፊሜል is equals to by 3 1 by 3 12 ከዛ ይሄን ስናባዛው 24 ይመጣል ማለት ነው። ሜል ለማግኘት ደግሞ 36 ማይነስ 24 equals to 12 ማለት ነው። ስለዚህ አንሰር ኤ ይሆናል። 22ኛው ደግሞ እዚህ ጋር ይሄ ተሰጥቶናል። ከዛ የዚህን ስኩዌር ነው የምንፈልገው ማለት ነው። ይሄ ማለት ደግሞ በዚህ በተሰጠን ፎርም ስንቀይረው 8.23 ታይምስ 10 ማለት ነው ዞል ስኩዌር እናደርጋለን። ኤክስ ዋይ ዞል ስኩዌር ማለት ደግሞ ኤክስ ስኩዌር ታይምስ ዋይ ስኩዌር ማለት ነው። ስለዚህ ይሄንን 8.23 ዞል ስኩዌር ታይምስ 10 ስኩዌር ማለት ነው። የዚህኛው እዚህ ጋር ተሰጥቶናል። የዚህ ቫልዩ 67.73 ነው ታይምስ 10 ስኩዌር ማለት ደግሞ 100 ማለት ነው። ከዚያ 6773 ይሆናል ማለት ነው። ስለዚህ አንሰር ሲ ይሆናል። 23ኛ which one of the following statement is true? The square of odd number is odd. ኦድ ቁጥሮችን ስኩዌር ስናደርግ ኦድ ነው የሚሆን። ለምሳሌ 3 ታይምስ 3 9 ማለት ነው። 3 ኦድ ነው 9 ሞድ ነው ማለት ነው። ትክክል ነው። the square of even number is even ደግሞ ለምሳሌ 2 ስኩዌር ስናደርገው 4 ነው የሚሆነው። even ስኩዌር ካደረግን even ነው የሚሆነው። the product of square number is a square number. for example 4 times 16 ብናደርገው 64 ማለት ነው። እነዚህ ፐርፌክት ስኩዌር ናቸው። ፕሮዳክታቸውም ፐርፌክት ስኩዌር ነው ማለት ነው። ስለዚህ ኦል ይሆናል ማለት ነው። አንሰር ዲ። 24ኛ ዘ ስኩዌር ሩት ኦፍ ኤን ስኩዌር ሩት እናስገባዋለን 49 ኦቨር 121 ከዛ ይሄ ማለት ስኩዌር ሩት ኦፍ 49 ኦቨር ስኩዌር ሩት ኦፍ 121 ማለት 7 ይሆናል። ሌላኛው የታችኛው ደግሞ 11 ስለዚህ 7 ኦቨር 11 አንሰር ሲ ይሆናል። The area of square is 225 meter square. What is the length of each side ነው የሚለው። የስኩዌር ኤሪያ ኤል ማለት ነው። ኤል ስኩዌር is equals to 225 ከዛ ኤል ማለት ስኩዌር ሩት ኦፍ 225 ማለት ነው። ከዛ ይሄን ከስኩዌር ሩት ስናወጣው 225 ስኩዌር ሩት ስናወጣው እዚህ ጋር እንቆርጣለን። 1 ታይምስ 1 ከዛ ስንቀንሰው 1 ከዛ እነዚህ ይወርዳሉ 125 ከዛ ይሄን ደብል ስናደርገው 2 ይሆናል። ከዛ 5 ከዚህም 5 ጊዜ 5 ደግሞ 125 ከዛ ስንቀንሰው ምንም የለው ማለት ነው። ስለዚህ ሲወጣ 15 ኤ ይሆናል ማለት ነው። 26ኛው ደግሞ እዚህ ጋር ተሰጥቷል። ከዛ ስኩዌር ሩት ኦፍ ዚስ ነው የምንፈልገው ማለት ነው። ከዚህ ላይ ይሄ ማለት ስኩዌር ሩት ኦፍ 62.73 is equals to 7.92 ማለት ነው በሌላ አባባል። ከዚህ ይሄን ስኩዌር ሩት ስናስገባው ስኩዌር ሩት ኦፍ 0.6273 ይህ ማለት በተሰጠን ፎርም እንቀይረዋለን። ስኩዌር ሩት ኦፍ 62.73 የሚል አለ። ስለዚህ በሱ ፎርም ነው የምንጽፈው ማለት ነው። 62.73 ከዚህ ጋር እኩል እንዲሆንልን ኦቨር 100 እናደርገዋለን ማለት ነው። ከዚያ ላይ ብቻ ሁለቱንም እናወጣዋለን። ይሄኛው ስኩዌር ሩት ኦፍ 62.73 ኦቨር ስኩዌር ሩት ኦፍ 100 ማለት ነው። የላይኛው ደግሞ ተሰጥቷል ከዚህ ጋር
7.92 ማለት ነው የላይኛው 7.92 ኦቨር የታችኛው ደግሞ 10 ሆኖ ይወጣል። ስለዚህ ነጥቧ ወደ ኋላ ትመጣና 0.792 ይሆናል ማለት ነው። አንሰር ሲ። which one of the following is true about order of numbers ነው የሚለው -3 is the right side of -1 ይህ ማለት -3 ግሬተር ዛን -1 ነው እያለ ነው ማለት ነው። ራይት ከሆነ ግሬተር ዛን ነው የሚሆነው፣ ሌፍት ከሆነ ደግሞ ሌስ ዛን ማለት ነው። ስሞለር ነምበር ማለት ነው ሌፍት። ስለዚህ -3 is the right side of -1 የሚለው ፎልስ ነው። -10 is the left side of -11 ይሄም ፎልስ ነው። -3/4 is the right side of -8 ትክክል ነው። ይሄኛው ይበልጣል ማለት ነው። -3/4 ግሬተር ዛን -1 ስለዚህ አንሰር ሲ ነው የሚሆነው። -121 is the left side of -162 ፎልስ ነው ማለት ነው። ስለዚህ አንሰር ሲ ነው የሚሆነው። ፖዚቲቭ ፕሮፐር ፍራክሽን is always exist between ፕሮፐር ፍራክሽን ሁሌ በ0 እና በ1 መካከል ነው የሚገኘው። አንሰር ቢ ማለት ነው። 26ኛ which one of the following number is not perfect square ስኩዌር ሩት የማያወጣው ቁጥር የትኛው ነው ማለት ነው። -9 ኔጌቲቭ ስኩዌር ሩት ማግባት አይችልም። ስለዚህ ይሄ ነው የሚሆነው ማለት ነው። ይሄኛው 0 ሆኖ ይወጣል፣ ትክክል ነው። ይሄኛው 4 ሆኖ ይወጣል። ይሄ ደግሞ ማለት 4/100 ማለት ነው። ይሄ ማለት 2/10 ሆኖ ስለሚወጣ ይሆናል ማለት ነው። ስለዚህ አንሰር 29 ነው። አንሰር ኤ ይሆናል ማለት ነው። ቻኖ ዘ ፎሎዊንግ ኢዝ ቦዝ ስኩዌር ኤንድ ኪዩብ ነምበር ከኪዩብ ሩትም ከስኩዌር ሩትም የሚወጣ ቁጥር ማለት ነው። ይሄኛው ከስኩዌር ሩት እነዚህ ሁለቱ ከስኩዌር ሩት አይወጡም። ይሄኛው ከስኩዌር ሩት ይወጣል። ስለዚህ ሲ ነው የሚሆነው ሁለቱም ማለት ነው። በስኩዌር ሩት 8 በኪዩብ ሩት ደግሞ 4 ነው ይወጣል ማለት ነው። ኢራሽናል ነምበር ኬዝ ኮልድ ኤ ፐርፌክት ስኩዌር if and only if for some n element positive rational number k is equal to ይላል። ይሄ ደግሞ ፐርፌክት ስኩዌር ነው የምንለው n ስኩዌር ፎርም ሲጻፍ ነው a ይሆናል ማለት ነው። 32ኛ ይሄን ስናቃልለው ዘ ኪዩብ ሩት ኦፍ በአራት ስናቃልለው ዘ ኪዩብ ሩት ኦፍ 8 ኦቨር ዘ ኪዩብ ሩት ኦፍ 27 ማለት ነው። በአራት ስታቃሉት ከዚህ የላይኛው ሁለቱን ይወጣል። የታችኛው ደግሞ 2/3 ይሆናል ማለት ነው። አንሰር ሲ። 33 ደግሞ ቻኖ ዘ ፎሎዊንግ ኢዝ ትሩ ነው የሚለው ይሄኛው ከኪዩብ ሩት ኔጌቲቭ ካለ ኔጌቲቭ ነው የሚወጣው። ይሄ አይሆንም ማለት ነው። ይሄኛው ኔጌቲቭ መሆን ነበረበት። ኦኬ ይሄኛው ትክክል ነው። እዚህ ጋር ኔጌቲቭ መኖር ነበረበት። ትክክል የሆነው ሲ ነው ማለት ነው። ይሄኛውን ከስኩዌር ሩት ስናስገባው ወደ ፍራክሽን እንቀይረዋለን። 256 ኦቨር 1 ሚሊዮን ማለት ነው። 256 ከስኩዌር ሩት ሲወጣ ደግሞ 16 ማለት ነው። 16 ኦቨር ይሄኛው ደግሞ 1000 ሆኖ ይወጣል። ከዚያ 0.016 ይሆናል ማለት ነው። ስለዚህ አንሰር ቢ። ኦኬ ኪዩብ ቮሊዩም ፎርሙላ ቮሊዩም ኢዝ ኢኳልስ ቱ ኤል ኪዩብድ ነው። ከዚያ ቮሊዩሙ 216 ተሰጥቷል። ኢዝ ኢኳልስ ቱ ኤል ኪዩብድ ማለት ነው። ከዚያ ኤል ኢዝ ኢኳልስ ቱ ዘ ኪዩብ ሩት ኦፍ 216 ማለት ነው which is 6 ሆኖ ይወጣል ማለት ነው። ከዚያ ኤሪያ ነው የሚጠይቅ። ኤሪያ ማለት ደግሞ 4l ስኩዌር 4 ታይምስ l ስኩዌር ማለት ይሄ 36 እናደርገዋለን። ከዚያ ይሄን ስናበዛው 4 ጊዜ 6 24 2 አለኝ 144 ይሆናል ማለት ነው። ስለዚህ አንሰር ቢ። ይሄኛውን ደግሞ በፕራይም ፋክተራይዜሽን ፎርም እንጽፈዋለን። 300 ማለት 3 ታይምስ 100 ማለት ነው። ይህ ማለት ደግሞ 3 ታይምስ 4 ታይምስ 25
3 ታይምስ 4 ማለት 2 ስኩዌር ማለት ነው። 5 ደግሞ 5 ስኩዌር ማለት። ስለዚህ አንሰር ሲ ይሆናል ማለት ነው። አንሰር ሲ። which of the following is not true about square or cube number ነው የሚለው። ትክክል ያልሆነው የትኛው ነው? cube number can be negative አው ኔጌቲቭ መሆን ይችላል። square number can be negative የኛው ኔጌቲቭ መሆን አይችልም፣ ፖዚቲቭ ነው። cube number can be ፖዚቲቭ መሆን ይችላል። square number can be ፖዚቲቭ አው square number ፖዚቲቭ ነው የሚሆነው። ስለዚህ ትክክል ያልሆነው ቢ ነው ማለት ነው። the square of the number 8.58 is in graph calculation የኛውን ደግሞ 8.58 ወደ 9 ነው የሚጠጋቀው ማለት ነው። ከዚህ ይሄን ስኩዌር ስናደርገው 9 ስኩዌር 8 ይሆናል ማለት ነው። ስለዚህ አንሰር ሲ ይሆናል። 39ኛው ደግሞ which one of the following statement is true የኛው ኔጌቲቭ መኖር ነበረበት፣ አይሆንም። 0 ኪዩብ ማለት ደግሞ 0 ታይምስ 0 ታይምስ 0 ስለዚህ 0 ነበር የሚሆን፣ አይሆንም። ይሄም የኛው ትክክል ነው። የኛው ስኩዌር ሲሆን ፖዚቲቭ ነበር የሚሆነው፣ ስለዚህ ትክክል ሲ ነው ማለት ነው። x ለዛን 0 ኤንድ y ለዛን 0 ስንት ኳድራንት ነው ያለ ማለት ነው? x ለዛን 0 ማለት ይሄ ማለት ነው። y ግሬተር ዛን 0 ማለት ደግሞ እዚህ ጋር፣ ስለዚህ ይሄ ቦታ ነው ማለት ነው። ይሄኛው ደግሞ ኳድራንት 2 ነው የሚሆነው ማለት ነው። ኳድራንት 2 የሚል ምርጫ የለም። ስለዚህ እዚህ ጋር ይሄ ስለተደጋገመ እንደዚህ እናደርገውና ዲ ይሆናል ማለት ነው። in which quadrant ይሄኛውም ኳድራንት 2 ነው የሚሆን፣ ኔጌቲቭ እና x ኔጌቲቭ ነው y ፖዚቲቭ ነው፣ ኳድራንት 2 ነው የሚሆን a ማለት ነው። the point is located 6 units to the left of the y axis and 4 units below the x axis ከዛ ይሄን እንፈልጋለን። x y ኮኦርዲኔት አለ፣ ይሄ x ነው ይሄ y ነው። ከዛ ምንድነው የሚለው 6 units to the left of y axis ይሄ ስለሆነ እዚህ ጋር 6 ኔጌቲቭ 6 ማለት ኔጌቲቭ 6 አለ። ከዛ ደግሞ 4 units below the x axis እዚህ ጋር ደግሞ ኔጌቲቭ 4 አለ ማለት ነው። ከዛ እዚህ ጋር ያለችውን ፖይንት ነው የሚጠይቀው። ከኤክስ ስለምንጀምር ኔጌቲቭ 6 ኮማ ኔጌቲቭ 4 ይሆናል ማለት ነው። ስለዚህ አንሰር ቢ ይሆናል። ይሄ ደግሞ 43ኛው ደግሞ which one of the following graph of an equation that pass through the origin በኦሪጂን የሚያልፉት y equals to mx ፎርሞች ናቸው። ስለዚህ ከዚህ መካከል y equals to mx ፎርም የተጻፉ ይሄኛው ቨርቲካል ላይ ነው የሚሆነው፣ ቢ ላይ ያለው ደግሞ ሆሪዞንታል ነው የሚሆነው። ስለዚህ ኔጌቲቭ 5y equals to ኔጌቲቭ 2x ማለት ነው ይሄኛው። ከዛ ኦቨር ኔጌቲቭ 5 ኦቨር ኔጌቲቭ 5 y equals to 2x over 5 ማለት ነው። ስለዚህ አንሰር ሲ ይሆናል ማለት ነው። which one of the following statement is correct the line y equals to 5x minus 2 is vertical line ይሄ vertical አይደለም ስላንት ነው የሚሆነው። the line x plus 5 is equals to 4 x is equals to a ፎርም ከተጻፈ vertical line ነው። y is equals to a ፎርም ከተጻፈ ደግሞ horizontal line ነው። ስለዚህ ማለት x is equals to -1 ማለት ነው። ስለዚህ vertical line ነው horizontal አይደለም። 5y plus 7 ይሄ ደግሞ 5y is equals to 6 minus 7 -1 ማለት ነው። ከዚያ y is equals to -1 over 5 ማለት ነው። ስለዚህ ሆሪዞንታል ላይን ነው ሲ ይሆናል ማለት ነው። ስለዚህ answer C. The equation y is equals to 5 then which one of the following is true? y is equals to 5 ተሰጥቷል። x is constant
ኦኬ ዋይ ኬሪስ ቫሪስ ለማለት ነው። ቫሪስ ኤክስ ኤንድ ዋይ ቫሪ ዋይ ኢዝ ኮንስታንት። ይሄ ዋይ ኮንስታንት ነው። ዋይ 5 ነው ማለት ነው። ኤክስ ግን ኤኒ ነምበሮች ናቸው ማለት ነው። ስለዚህ አንሰር ዲ ነው። the equation y is equals to negative 4x then which point satisfies the equation። እዚህ ጋር የመጀመሪያው እነዚህ ኔጌቲቭቱን 0 እዚህ ጋር የመጀመሪያው ኔጌቲቭ 1 የኤክስ ቫልዩ ናቸው። ሁለተኛው ደግሞ 8 እዚህ ጋር 0 ወይም እና ደግሞ 4 የዋይ ቫልዩ ናቸው። ስለዚህ y is equals to negative 4x ነው የሚል በኤክስ ፈንታ እዚህ ጋር ኔጌቲቭ 2 ተካሉ። ከዚያ ሲባዛ y 8 ይመጣልናል። ይሄ ትክክል ነው ማለት ነው። ይሄ ትክክል ነው። ከዛ 0 ስንወስድ ደግሞ y is equals to negative 4 ለy ይችን 0 እንተካለን የመጀመሪያውን ማለት ነው። negative 4 times 0 0 ነው። ይሄም ትክክል ነው። y 0 ሆኖልናል። እዚህ ደግሞ y is equals to negative 4 ለx የምንተካው negative 1 ነው። ፖዚቲቭ 4 መጣልን ማለት ነው። ትክክል ነው። ስለዚህ ዲ ይሆናል ማለት ነው። ኦል ነው የሚሆነው። ከዚያ ደግሞ if the point d, 5 lies on the line given by the equation this then what is the value of d ነው የሚለው። ስለዚህ ችን d ከx ቦታ እንተካለን። 6x የሚለው ላይ 6d ማለት ነው ማይነስ y ደግሞ 5 ተሰጥቷል። 5 is equals to 0 ከዚያ 6d is equals to 0 plus 5 5 ማለት ነው። ወደዚያ ሴት ከዚያ ኦቨር 6 ታረጋላችሁ። ከዛ d 5 ኦቨር 6 ይመጣል። አንሰር ሲ ይሆናል ማለት ነው። the graph of the line y is equals to mx pass through second and fourth quadrant ነው የሚለው if m is እዚህ ጋር ላይ ቢኖር ሰከንድ ማለት የሚሆነው በዚህ ቢያልፍ ማለት ነው። ስለዚህ በዚህ ካለፈ ስሎፕ የሚሆነው ኔጌቲቭ ነው የሚሆነው ማለት ነው። ኔጌቲቭ ስሎፕ ሲኖረው ነው በዚህ የሚያልፍ። 49 when we translate 5 times a number የሚለውን a የምንለው 5a ኦኬ ምርጫው ላይ d ስላለ 5d እንበል። 5d 5 times a number decreased by 6 is at least 22 at least ማለት ቢያንስ ማለት ነው። ስለዚህ ግሬተር ዛን ኦር ኢኳል ቱ ማለት ነው። ከዛ 5d is equals to greater than or equal to 22 plus 6 ይሆናል ማለት ነው። ኦኬ ሶልቭ አላደረገው። ስለዚህ አንሰር ቢ ነው የሚሆነው። 5d minus 6 greater than or equal to 22 ማለት ነው። ቢ ነው የሚሆነው። አትሊስት ማለት ለዛ greater than or equal to ነው። አትሞስት ከሆነ ደግሞ ለዛ ነው equal to ነው የሚሆነው። 50ኛው question number 50 one of the following inequality is equivalent to this ነው የሚለው። ኦኬ እዚህ ኢኩቫለንት ማለት ተመሳሳይ መልስ ያለው ማለት ነው። የዚህ መልስ እንሰራለን መጀመሪያ ኔጌቲቭ 3x greater than 12 plus 6 ማለት ነው። ከዛ ኔጌቲቭ 3x greater than 18 ማለት ነው ኦቨር ኔጌቲቭ 3 ኦቨር ኔጌቲቭ 3 ከዛ x greater than ሳይሆን ለዛን ይሆናል። ሳይኑ ቼንጅ ያደርጋል። ለዛ ኔጌቲቭ 6 ይመጣል ማለት ነው። ስለዚህ x ለዛ ኔጌቲቭ 6 የሚሰጠን ከዚህ ሁሉ ይሄ b ነው። ወደዚህ ቱን ስንወስዳት ማይነስ ስለምትሆን x ለዛ -4 -2 x ለዛ ኔጌቲቭ 6 ማለት ነው። ስለዚህ አንሰር ቢ ይሆናል ማለት ነው። the sum of the age of the father and his son is 68 the father is 22 years older than his son how old is the father ነው የሚለው። ስለዚህ ፋዘር የሚለውን ኤፍ የምንለው ሂስ ሰን የሚለውን ደግሞ ኤች ነው። እዚ ኢኳልስ ቱ 68 ማለት ነው። ከዛ ፋዘር እዚ ኢኳልስ ቱ
ሂዝ ሰን ፕላስ 22 ማለት ነው። ከዛ የፋዘር ነው የተጠየቅነው። ኤች ማለት ደግሞ እዚህ ጋር ፋዘር ማይነስ 22 ኤፍ ማይነስ 22 ማለት ነው። ስለዚህ ኤፍ ፕላስ ልና ኤች ማለት እዚህ ጋር ኤፍ ማይነስ 22 ነው ማለት ነው። ኤፍ ማይነስ 22 ኢኳልስ ቱ 68 ኤፍ ፕላስ ኤፍ 2ኤፍ ይሆናል ኢኳልስ ቱ 68 ፕላስ 22 ይሆናል ማለት ነው። 2ኤፍ ኢኳልስ ቱ ይሄኛው ደግሞ 90 ይሆናል። ከዚያ ኦቨር 2 የሰውየው እድሜ ስለዚህ 45 ይሆናል ማለት ነው። አንሰር ቢ ይሆናል። 52ኛው 4 years ago a mother's age ስለዚህ ኤም ማይነስ 4 እንላለን ማለት ነው። ኤም ማይነስ 4 አትሊስት ማለት ደግሞ ግሬተር ዛን ኦር ኢኳል ቱ ማለት ነው። 3 ታይምስ her daughter ዲ ማይነስ 4 ማለት ነው። ከዛ ኤም ደግሞ 52 ነው ይላል። ሴትዮዋን 52 ዓመቷ ነው። ስለዚህ ኤምን እዚህ ጋር እንተካለን። 52 ማይነስ 4 ግሬተር ዛን ኦር ኢኳል ቱ 3d ማይነስ 3 ታይምስ 4 12 ማለት ከዚያን ስንቀንሰው 48 ማለት ነው። 48 ወደዚህ ሲመጣ ደግሞ ይሄ ፕላስ 12 ግሬተር ዛን ኦር ኢኳል ቱ 3d ከዚያኛው ስንደምረው 60 ማለት ነው። ግሬተር ዛን ኦር ኢኳል ቱ 3d ይህ ማለት ደግሞ ኦቨር 3 እናደርገዋለን። ከዚያ 20 ግሬተር ዛን ኦር ኢኳል ቱ ዲ ወይም ዲ ለዛ ኦር ኢኳል ቱ 20 ማለት ነው። ይሄ ማለት ነው። ስለዚህ ከዚህ ውስጥ ትክክል የሆነው ዘ ዳውተርስ ኤጅ ኢዝ ለዛ ኦር ኢኳል ቱ 20 years አንሰር ዲ ይሆናል ማለት ነው። ዋት ኢዝ ዘ ሶሉሽን ሴት ኦፍ ዚስ ነው የሚለው ዘ ሴት ኦፍ ኦል ነምበር ይሄኛው ኔጌቲቭ 3 ታይምስ ኤክስ ኔጌቲቭ 3x ኔጌቲቭ 3 ታይምስ ኔጌቲቭ 4 ፕላስ 12 ማለት ነው። ግሬተር ዛን ኦር ኢኳል ቱ 2x ማይነስ 8 ከዛ ኔጌቲቭ 3x ማይነስ 2x ግሬተር ዛን ኦር ኢኳል ቱ ኔጌቲቭ 8 ማይነስ 12 ማለት ነው። ኔጌቲቭ 5x ግሬተር ዛን ኦር ኢኳል ቱ ኔጌቲቭ 20 ከዚያ እንደ ኔጌቲቭ 5 ለኔጌቲቭ 5 እናከፍለዋለን። ምልክቱ ደግሞ ይቀየራል ሳይኑ x ለዛ ነው ኢኳል ቱ 4 ይሆናል ማለት ይህ ማለት ኦል ነምበር ስለሚል 0 1 2 3 4 ኦር ኢኳል ቱ ስላለ 4ን ይጨምራል ማለት ነው። ሲ ይሆናል ማለት ነው። 54ኛው ደግሞ ይሄ ፎርሙላ ተሰጥቷል። ዋት ኢንተርቫል ኦን ዘ ሴልሺየስ ስኬል ኮረስፖንዲንግ ቱ ዘ ቴምፕሬቸር ይሄ ነው የሚጠይቅ። ስለዚህ 59 ለዛን ኤፍ ማለት ኤፍ ግሬተር ዛን 59 ማለት ነው። ስለዚህ ሲ ኢዝ ኢኳልስ ቱ እንልና ሲ ግሬተር ዛን ነው የምንለው ምክንያቱም ኤፍ ቦታ ላይ 59 ሰብስቲቱት ልናደርግ ነው። ስለዚህ ይሄ ግሬተር ዛን ከሆነ ሲም ግሬተር ዛን ነው የሚሆነው። ስለዚህ ይሄን ግሬተር ዛን እንለዋለን ማለት ነው። ግሬተር ዛን 5/9 ከዚያ በኤፍ ፈንታ 59 ማለት ነው። 59 ማይነስ 32 ከዚያ ሲ ግሬተር ዛን 5/9 ታይምስ 27 ማለት ነው። ከዚያ በ9 1 በ9 ሲ ግሬተር ዛን 5 ታይምስ 3 15 ማለት ነው። ስለዚህ ሲ ግሬተር ዛን 15 ቢ ይሆናል ማለት ነው። መልሱ 55ኛው ደግሞ ዋት ኢዝ ዘ ሶሉሽን ሴት ኦፍ ዘ ኢንኢኳሊቲ 4x minus 8 greater than or equal to 4x 2 times 16 ማለት ነው። ከዛ 4x minus 4x greater than or equal to 12 plus 8 ማለት ነው።
ይሄኛው 0 ይሆናል። 0 ግሬተር ዛን ኦር ኢኳል ቱ 20። እንደዚህ አይነት በሚመጣባችሁ ጊዜ 0 ግሬተር ዛን 20 ፎልስ ነው። 0 ከ20 አይበልጥም። ስለዚህ እንደዚህ ፎልስ ከሆነ ቢት ሴት ነው የሚሆነው። ትክክል የሆነ ነገር 20 ግሬተር ዛን 0 ቢሆን ኑሮ ግን ዲ ይሆን ነበር ማለት ነው። ስለዚህ ቢት ሴት ይሆናል። ቻኖ ዘ ፎሎዊንግ ግራፍ አዝ ኔጌቲቭ ስሎፕ። ኔጌቲቭ ስሎፕ ማለት በሰከንድ ኳድራንት እና በፎርዝ ኳድራንት ሲያልፍ ዲ ማለት ነው። 57ኛው ደግሞ ኮንሲደር ዘ ኢኩዌሽን ዜን ዋት ኢዝ ዘ ቫልዩ ኦፍ y when the value of x is ኔጌቲቭ 2 ነው የሚሆነው። ስለዚህ እቺን x ኔጌቲቭ 2 እዚህ ጋር ቦታ እንተካለን ማለት ነው። y is equals to ኔጌቲቭ 3 በx ፈንታ ኔጌቲቭ 2 ማይነስ 2 ማለት ነው። ከዚያ ይሄ ፖዚቲቭ 6 ማይነስ 2 y 4 ይሆናል ማለት ነው። አንሰር ዲ ይሆናል። if x ለዛ ኔጌቲቭ 4 ዜን 4 ማይነስ x ብላንክ 8 ይሆናል። ኦኬ x ለዛም ኔጌቲቭ 4 x ለዛም ኔጌቲቭ 4 ተሰጥቷል። ከዛ ቦት ሳይድስ በኔጌቲቭ ስናበዛው ይሄንም ኔጌቲቭ x በኔጌቲቭ ካበዛ ነው ሳይኑ ቼንጅ ይሆናል። ታይምስ ኔጌቲቭ ታይምስ ኔጌቲቭ 4 ደግሞ ፖዚቲቭ 4 ይሆናል። ከዛ ቦት ሳይድስ 4 እንጨምራለን። በዚህ 4 ሲጨመር 4 ማይነስ x ማለት ነው። ግሬተር ዛን 4 ሲደመር 4 ማለት ነው። ከዚያ 4 ማይነስ x ግሬተር ዛን 4 ፕላስ 4 8 ማለት ነው። ስለዚህ 4 ማይነስ x ግሬተር ዛን 8 ይሆናል። ዲ ይሆናል ማለት ነው። which one of the following pairs of figures are always similar? any two circle, any two equilateral triangle, any two square ነው ዲ ነው የሚሆነው። እነዚህ ሶስቱ ሲሚላር ነው የሚሆኑት ሁሌ። ትሪያንግል ኤልኤምኤን እና ትሪያንግል ዲኤፍ ተሰጥቷል። ከዛ እዚህ ጋር ደግሞ የተሰጥቷል። ከዛ እነዚህ ሲሚላር ለመሆን በየትኛው ቴረም ነው? በኤስኤስ እዚህ ጋር የተሰጡት ሳይድ ስለሆኑ ሲ ይሆናል ማለት ነው። 61 ደግሞ the side of a polygon are 3 cm 6 7 እና 9 and 11 cm the largest side of the larger polygon is 33 cm ነው የሚለው። what is the smallest side? እሺ ስለዚህ s1 ላርጀሩ እዚህ ጋር 11 ነው። 11 ኦቨር ላርጀሩን ከላርጀር ጋር ማለት ነው ኦቨር 33 is equals to 3 over ሌላ s2 ማለት ነው። s2 ፕራይም ከዚህን ስናቃልለው 11 over 33 ማለት 1 over 3 ማለት ነው is equals to 3 over s2 ከዚያ ክሪስ ክሮስ ታደርጉት s2 is equals to 9 ማለት ነው። ስለዚህ አንሰር ቢ ይሆናል። ይሄ ደግሞ the ratio of the area of two similar polygons is 49 over 64. What is the ratio of their corresponding side? ይሄ ደግሞ ሪሌሽናቸው s1 over s2 the whole square is equals to p1 over area 1 area 1 over area 2 ጋር እኩል ነው። ከዛ s1 over s2 the whole square is equals to የነዚህ ሬሽዮ ደግሞ 49 over 64 ተሰጥቷል። ከዛ ይሄን ስኩዌር ሩት ስናደርገው s1 over s2 is equals to square root of 49 over 64 ማለት ነው። ከዛ ይለኛው ሲወጣ 7 የታችኛው ደግሞ 8 ይሆናል ማለት ነው። 7 to 8 ማለት ነው ይሄ ደግሞ። ስለዚህ ሲ ይሆናል ማለት ነው። ኤምኤን እና ዲ ፓራለል ናቸው ነው የሚለው። ይሄ ማለት 90 ዲግሪ እዚህ ጋር ይሰራል ማለት ነው። እዚህ ጋርም እንደዚህ 90 ዲግሪ ሲኤም 5 ሴንቲሜትር ተሰጥቷል። ከዛ ዲኢ ደግሞ 6 ሴንቲሜትር ተሰጥቷል።
ሲኤን 4 ሴንቲሜትር። ከዚያ የሲዲ ነው የተጠየቀ ከሲ እስከ ዲ ያለው ማለት ነው። ከዛ በመጀመሪያ ኤምኤን እንፈልጋለን። ይሄኛው በፓይታጎረስ ቲዮረም ኤምኤን ማለት 5 ስኩዌር ማይነስ 4 ስኩዌር ማለት ነው። 25 ማይነስ 16 9 ማለት ኤምኤን ስኩዌር። ከዛ ኤምኤን ማለት ደግሞ ስኩዌር ሩት ኦፍ 9 which is 3 ማለት ነው። ስለዚህ 3 ሴንቲሜትር ይሆናል ማለት ነው። ከትሪያንግል ሲኤንኤም ሲሚላር ቱ ትሪያንግል ሲኢዲ ጋር እኩል ነው። ሲሚላር ሲኤም ማለት 5 ማለት ነው። 5 ኦቨር ሲዲ ማለት ደግሞ ኤክስ ፕላስ 5 ማለት ነው። ኤንኤም 3 ማለት ነው። ኢዲ ደግሞ 6 ከዚያ 5 ኦቨር ኤክስ ፕላስ 5 is equals to 1 over 2 ማለት ነው። እዚያ ክሪስ ክሮስ እናደርጋለን። ኤክስ ፕላስ 5 is equals to 10 ኤክስ is equals to 10 minus 5 ማለት ኤክስ 5 ትሆናለች። እዚህ ጋር 5 ማለት ነው። ከዚያ ሲዲ ማለት 5 ሲደመር 5 10 ሲ ማለት ነው። ስልሳ አራተኛው እና 65ኛው ደግሞ ጥያቄው ትክክል አይደለም። 66 the ratio of the side of two similar triangle is 3/5 the area of the larger triangle is okay። ይሄ ማለት ቅድም እንዳልኳችሁ s1/s2 the whole square is equals to a1/a2 ማለት ነው። እዚህ ጋር s1/s2 ማለት 3/5 ማለት ነው። 3/5 the whole square is equals to the larger triangle ማለት በ5 እዚህ ጋር ታች ነው የምናስቀምጠው ማለት ነው። a1/100 ማለት ነው 100 ከዚህ ይሄ ማለት 9/25 is equals to a1/100 ማለት ነው። ከዛ በ25 1 በ25 4 እንደዚህ ማቃለል እንችላለን። ከዚያ ክሪስ ክሮስ እናደርገው a1 times 1 a1 ከዚያ 4 ጊዜ 9 ደግሞ 36 ሴንቲሜትር ስኩዌር ማለት ነው። ስለዚህ አንሰር ዲ ይሆናል። ሄደ 67ኛው ደግሞ እነዚህ ተሰጥተዋል። if the perimeter of similar triangle ሌላኛው ደግሞ ፔሪሜትሩ ይሄ ቢሆን what is the length of the longest side of the second triangle ነው የሚለው። ስለዚህ s1/s2 is equals to p1/p2 እነዚህ ስንደምራቸው 11 እና 13 24 ማለት ነው። 24 እና 15 ደግሞ 39 ማለት ነው 39 ከዛ s1 the longest side ስለተጠየቀ እዚህ ጋር 15 ነው የምንጠቀም ማለት ነው። ኦኬ p1 ይሄን p1 እንለው ይሄኛው ደግሞ 78 p2 ቢሆን 39/78 is equals to በቃ 15/s2 ማለት ነው። 1/2 ማለት ነው ስናቃለው 1/2 ማለት ነው። 1/2 ከዚያ 15/s2 ማለት ነው። ከዚያ ክሪስ ክሮስ እናደርገው s2 2 ጊዜ 15 30 ይሆናል ማለት ነው። ስለዚህ አንሰር ሲ ይሆናል። 68ኛው which one of the following is true about two similar polygons? all pairs of corresponding angles are congruent አንግላቸው ኮንግረንት ነው የሚሆነው። the ratio of the lengths of all pairs of corresponding sides are equal ይሄኛውም ኢኳል ነው የሚሆነው። if the constant of proportionality 1 ከሆነ ኮንግረንት ነው የሚሆኑት ማለት ነው። s1/s2 1 ከሆነ ሁሉም ሁለቱ ትሪያንግሎች ኮንግረንት ወይም ኢኳል ናቸው ማለት ነው። ሁለቱ ፊገሮች ኢኳል ናቸው ማለት ነው። ስለዚህ ዲ ይሆናል ማለት ነው።
69 ደግሞ ኤክስ ዋይ ዜድ ፒ ኪው አር ከሆነ ዋይ ዜድ ኤክስ እዚህ ጋር ዋይ ዜድ ከመጨረሻው ሁለቱን የጀመረ ኪው አር እንልና ኤክስ ካለ ኪው አር ፒ ይሆናል ማለት ነው። ኪው አር ፒ አንሰር ቢ ይሆናል። ይሄኛው ደግሞ ኢኤፍ 3 ሴንቲሜትር ተሰጥቷል። ኤፍጂ ደግሞ 6 ሴንቲሜትር፣ ኤች አይ 4 ሴንቲሜትር ተሰጥቷል። ከዛ የተጠየቀው ኢአይ ነው የተጠየቀው ማለት ነው። ከዚህ እስከዚህ ድረስ ያለው ትሪያንግል ኢኤችኤፍ ሲሚላር ቱ ትሪያንግል ኢአይጂ ይሆናል። ከዛ ኢኤፍ ስለዚህ ኢኤፍ ማለት ኢኤፍ የተሰጠው 3 ነው። 3 ኦቨር ኢጂ ማለት ደግሞ 3 + 6 9 ማለት ነው። እዚህ ኳልሱ ኢኤች ኤክስ ብንለው ኢአይ ማለት ደግሞ ኤክስ + 4 ማለት ኤክስ + 4 3 ኦቨር 9 1 ኦቨር 3 ማለት ነው። ሲቃለል 1 ኦቨር 3 ኢኳልስ ቱ ኤክስ ኦቨር ኤክስ + 4 ማለት ነው። ከዚያ ክሪስ ክሮስ እናደርግ 3x ኢኳልስ ቱ ኤክስ + 4 ከዛ 3x - x ኢኳልስ ቱ 4 የኛው 2x ማለት ነው። 2x ኢኳልስ ቱ 4 ኦቨር 2 x ኢኳልስ ቱ 2 ይሆናል። ከዛ ይሄ x 2 ነው የተጠየቅነው ከዚህ ነው። 2 ሲደመር 4 6 ይሆናል ማለት ነው። ስለዚህ አንሰር ኤ ይሆናል ማለት ነው።